ሐርብን ነቢዩ ዓለይሂ ሰላቱ ወሰላም መዲና ከሰደዱ በኋላ ከመኮች ጋር ሁድና ያደረጉባቸው ቀናቶች ውስጥ ማለት ነው ሱልህ አድርገዋል። ስምምነት ማለት ነው። ሁዴቢያ 6ኛው ዓመት ላይ ዑምራ ሊያደርጉ ሲመጡ በተከለከሉበት ዕለት ማለት ነው። እና አቡ ሱፊያን ፊ ቲጃራ ፊለስጢን የሚባል ሀገር ለንግድ ሄዶ ነበረ። አጋጣሚ ደግሞ صادف مجيء هرقل الى الكرسي هرقل ከሮም ሀገር ቁርስ መጥቶ ነበረ። ሁኔታው ተነገረው። ለነብዩ አለይሂ ሰላቱ ወሰላም ምንነት መጠየቅ አሰበ። አይናም ስለ ነብዩ አለይሂ ሰላቱ ወሰላም ጠየቅ። فسألهم عنه وعن قوله انه نبي ይህ ሰው ነብይ ነው ይባላል። ምንድነው የሚሰራው ስራ? ወደ ምንድነው ጥሪ የሚያደርገው? የሚለውን ሁሉ መጠየቅ ፈለገና فأمر بأبي سفيان فأجلسه أمامه هرقل ملك الروم أبو سفيان بقيو كافر ما سلم في اللي في تاسكمته وأجلسه أصحابه خلفه يسمى الدربوش دموك أبو سفيان وعلى عندي كمتوا الرقم وقال لترجمانه قل لهم إني سائله فإن كذب فليكذبوه أني تيقوا له أبو سفيان مواشك وانا وشت ميقلق الكوانا بالدربوشو كقولنا يالوت كهوالو يالوت يستبابلو تالا كزام تيقى فسأل عن النبي صلى الله عليه وسلم سلام النبي عليه الصلاة والسلام تيقى وأن أشياء كثيرة معروفة في البخاري وغيره ኢማሙ ቡኻሪ የዘገቧቸው ሌሎች ሙሐዲሶች የዘገቧቸው ብዙ ነገሮች ጥያቄ ጠይቋል። ይመሰአል አንሁ ግን ከጠየቀው መካከል አንሰአለሁም አማ የድዑሁም ኢለይሂ ይሄ መካ ላይ እናንተ ሀገር ያለው መልእክተኛ ጥሪ ያደርጋል ይባላል። ጥሪ የሚያደርግበት የሆነው አጀንዳ ምንድነው? እስኪ ርዕሱን አጀንዳውን ንገረን። فقالوا قالوا يدعونا إلى أن نعبد الله وحده وأن نترك ما عليه آباؤنا ويأمرنا بالصلاة والصدق والصلة والعفاف. أبو سفيان كهدي هو يالله سيملس من على طري يدرق لنا إلى أن نعبد الله وحده الله سبحانه وتعالى ببتشين إن ملك زند طري يدرق لنا وأن نترك ما عليه آباؤنا አባቶቻችን ያሉበትን እምነት እርግፍ አድርገን እንድንተው ጥሪ ያደርግልናል። አሁን እየጎዳን ያለው የአባቶች እምነት ነው፣ የእናቶች እምነት ነው፣ የአያቶች፣ የቅድመ አያቶች፣ የጎረቤት፣ የጎሳ፣ የክልል በአጠቃላይ ማህበረሰቡ የተዘፈቀበት የሆነ ሽርክ እየጎዳን ያለው ማለት ነው። ሴት ልጅ የእናቴን አልለቅም ትላለች፣ ወንድ ልጅ የአባቴን አልለቅም ይላል። ሱብሃንአላህ ነብዩ አለይሂ ሰላቱ ወሰላም ግን ጥሪ ሲያደርጉ የነበረው ይኸው አቡ ሱፊያን ከሃዲ ሆኖ በጊዜው ከሃዲ በነበረበት ሰዓት የመሰከረው ጥሪ ያደርግልናል አለ። አላህ ሱብሃነሁ ወተዓላን በብቸኝነት እንድናመልክ አምልኮት የሚባለውን በአጠቃላይ የአምልኮትን ዘርፍ ለአላህ ሱብሃነሁ ወተዓላ ብቻ ማድረግ እንዳለብን ወአን ነትሩከ ማ ዐለይሂ አባኡና አባቶቻችን ያሉበትን እርግፍ አድርገን እንድንተዋለ። አየው አባትህ አያዋጣህም፣ እናትህ አታዋጣህም፣ እማማ የሆኑ ሰዎች ናም አያዋጡህም። አላሁ ሱብሓነሁ ወተዓላን በብቸኝነት እስካላመለክ ድረስ ማለት ነው። ዘላለም እሳት ውስጥ የእሳት ማገዶ እንደሆንክ እሳት ውስጥ ናም እንድትቃጠልክ ትኖራለህ ማለት ነው። ተውሂድ የሌለው ሰው ዘላለም እሳት ውስጥ ነው የሚኖረው። የአባት እምነት አያዋጣህም፣ የእናት እምነት አያዋጣህም፣ የጎሳ እምነት አያዋጣህም። ጠማማ የሆኑ ሰዎች የሚያምኑበት እምነት የምትከተል ከሆነ አያዋጣህም። ተውሂድን አጥብቀህ ያዝ። አላህ ሱብሓነሁ ወተዓላን በብቸኝነት አምልክ። አይናም መጨረሻ ላይ ምን አላቸው? ፈቃለ ለሁም ሂረቅል ምን አላቸው? ኢንካነ ከማ ቁልቱም እናንተ እንደምትሉት ከሆነ ለየምሊከነ መውዲዐ ቀደመየ ሃተይኒ ቡኻሪ ሙስሊም ያለ ሐዲስ ማለት እኔ የኔ ሁለት እግሮች አሁን ያረፈበት የሆነውን ቦታ ይቆጣጠረዋል አለ። ፈካነ አልአምሩ ከማ ቃል ጉዳዩ ደግሞ ሂረቅል መሊኩ ሩም እንዳልሆነ ነብዩ አለይሂ ሰላቱ ሰላም ተቆጣጥረውታልና ማለት ነው። ፈመለከ አላሁ ልሙስሊሚነ አሻመ ወአዛሐ ዐንሃ ሩመ ወነሰረ አላሁ ነቢየሁ ወአየደ ሒዝበሁ። አላህ ሱብሓነሁ ወተዓላ ናም
ሙስሊሞች ሻምን እንዲቆጣጠሩት አደረገ። ከሻም ሀገር ላይ ሩሞችን አላህ አስወገዳቸው። አላህ ነብዩን ረዳቸው። አላህ ሱብሓነሁ ወተዓላ አየደ ሒዝበሁ ደጋግ ባሮቹን አላህ አጠናከራቸው። ነገር ግን ለማ ተሳሀለ ፊህ ናሱ ሰዎች በተውሂድ ጉዳይ ላይ ግድለሽነት ሲያጠቃቸው ለተውሂድ ቦታ መስጠት ሲተው ተውሂድን አይማሩ አያስተምሩ ወደ ተውሂድ ጥሪ ይሄ ነው ሁላችንም ላይ የተጣለብን የሆነ አደራ የተጣለብን የሆነ አማና በሴትም በወንድም በዓሊምም በሙተዓሊም በተማሪም ላይ ወአለ ኩል ሙስሊም በማንኛውም ሙስሊም ላይ አያና بمعنى أن يهتم بهذا الأمر ለተውሂድ ትኩረት መስጠት ግዴታ ነው። ሴት ወንድ ዓሊም ሙተዓሊም ሀብታም ድሃ የለም። በአጠቃላይ ሙስሊም የሆነ ሰው ተውሂድን ማወቅ አለበት፣ ተውሂድን መማር አለበት። ወየተበሰረ ፊህ ሐታ የዕለመ ሐቂቀተ